እንግዲህ በምስሉ ላይ የምትመለከቱት ድርጅት የኬኤፍሲ ድርጅት ነው። እንግዲህ ይህ ድርጅት ዛሬ በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች ይህን ድርጅት ይጠቀሙበታል፣ ይገለገሉበታል። ይህ ድርጅት የሚጠቅመው የተለያዩ ዶሮዎችን በማዘጋጀት ለሰዎች የሚሸጥ ድርጅት ነው። እንግዲህ ይህን ድርጅት የመሰረተው ኮሎኔል ሳንደርስ ነው። ኮሎኔል ሳንደርስ እንግዲህ ይህን ድርጅት ከመመስረቱ በፊት የተለያዩ የህይወት ውጣ ወረዶች አጋጥሞታል እና የተለያዩ በጣም በራሱ ላይ ተስፋ የመቁረጥ ነገሮች ታይተውበታል። ከዛ ሁሉ በኋላ ይህን ድርጅት ለመመስረት ችሏል እና ይህን ድርጅት የመሰረተው የኮሎኔል ሳንደርስ ታሪክ በአጭሩ ለእኛ አስተማሪና ለእናንተም እንድትማሩበት በሆነ መንገድ አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ታሪካችን የሚጀምረው በአሜሪካ ውስጥ ነው። ኮሎኔል ሳንደርስ እንግዲህ የተለያዩ ፈተናዎችና የተለያዩ ውጣ ወረዶች የሚያጋጥሙት ገና በህፃንነቱ ነበር። ገና በ5 ዓመቱ አባቱን ያጣ በነበረበት የኢኮኖሚ ችግርና እሱም በትምህርቱ ላይ ብዙም ጥሩ ስላልነበር ወይም ትምህርቱ ላይ ጎበዝ ስላልነበረ ከትምህርት ቤት በ13 ዓመቱ ይባረራል። ገና በ15 ዓመቱ የ18 ዓመት ልጅ ነኝ በማለት ዋሽቶ ወደ ውትድርና ገብቶ የተለያዩ ውሎችን በመፈረም ውትድርና ይገባል። ውትድርና ከገባ በኋላ ውትድርና ገብቶ የተለያዩ ውሎችን ከጨረሰ በኋላ ከውትድርናም ይወጣል። በመቀጠል ኮሎኔል ሳንደርስ የባቡር ሰራተኛ ሆኖ ይቀጠራል። የባቡር ሰራተኛ ሆኖ እየሰራ እንዳለ ኮሎኔል ሳንደርስ ከአንድ ጓደኛው ጋር በመጣላት በባቡር ሰራተኝነት ይባረራል። በመቀጠልም የህግ ትምህርት ተምሮ ህግ አውቆ የተለያዩ ስራዎችን በመስራት ላይ ያለ ከአንድ ሰው ጋር በመጣላት አሁንም ፍርድ ቤት ላይ በመጣላት ከህግም ይባረራል ማለት። በመቀጠልም የኢንሹራንስ ድርጅት ውስጥ ተቀጥሮ የተለያዩ ስራዎችን የተለያዩ ነገሮችን እየሰራ ባለበት ጊዜ አሁንም የኢንሹራንስ ድርጅቱና የሱ አስተሳሰብ የተለያየ በመሆኑ ከኢንሹራንስ ድርጅትም ይባረራል። ባጭሩ ኮሎኔል ሳንደርስ የነካው ነገር በሙሉ አልሳካለትና አልሆንለት ይላል። በመጨረሻም እድሜው እየገፋ ሲሄድ በአንድ ማደያ ውስጥ ትንሽ የዶሮ በመጥበስ ህይወቱን መኖር ጀመረ። በዛን ጊዜ የተለያዩ ደንበኞች ማፍራት ጀመረ፣ ወይም የሱ ዶሮ አጠባበስ በዛን ሀገር ተወዳጅ ሆነ። ስለዚህ ኮሎኔል የምትባለው ስም ያገኘው ቅድም እንደነገርኳችሁ በውትድርና ሰርቷል። ነገር ግን ኮሎኔል የምትባለው ስም ያገኘው በውትድርና ሳይሆን በዛን ሀገር በነበረው ክፍለ ሀገር ገዢ የኬንታኪ ክፍለ ሀገር ገዢ የሆነው ሰውዬ የሰጡት የክብር ማዕረግ ነበር። ነገር ግን ትንሽ ቆይቶ በዛን ሀገር ላይ የተለያዩ መንገዶች በመስራት ሲሰራ ኮሎኔል ሳንደርስ የተለያዩ ደንበኞችን ማጣት ጀመረ። ስለዚህ ኮሎኔል ሳንደርስ ደንበኞቹን ሲያጣ በሙሉ ለሙሉ ከስሮ ቤት መቀመጥ ጀመረ። በዚያን ጊዜ የነበረችው አንድ ገቢ የጡረታው ገቢ ብቻ ነበረች። ያችም ገቢ $105 ብቻ ነበረች። ስለዚህ ያቺ ገቢ በህይወቱ ላይ ምንም እንደማሰራለት በማሰብ ተስፋ በመቁረጥ አንድ ዛፍ ስር ሂዶ ራሱን ሊያጠፋ ያስባል። ነገር ግን በዛን ጊዜ ኮሎኔል ሳንደርስ አንድ ነገር ትዝ ይሏል። ያም ነገር እኔ እኮ ከማንም የበለጠ ወይም ከሁሉም የበለጠ ትልቅና ጣፋጭ የሆነ ዶሮ ማዘጋጀት እችላለሁ አለ ኮሎኔል ሳንደርስ። በመቀጠልም ከራሱን ማጥፋቱን ትቶ ወደ ቤቱ ሂዶ የጡረታ አበሉን ብሩን በመያዝ የተለያዩ ነዳጆች በመግዛት የተለያዩ በመኪናው የተለያዩ ቦታዎችን ሄደ። በመጨረሻም ኮሎኔል ሳንደርስ የተለያዩ ሆቴሎችን እየዞረ መጠየቅ ጀመረ። ነገር ግን ከነዛ ሆቴሎች ያገኘው ምላሽ አንተ በዚህ እድሜ ምን ትሰራለህ በማለት የተለያዩ የፌዝ ስድቦች ነበረ ያጋጠመው። ነገር ግን ኮሎኔል ሳንደርስ የነገር ተስፋ አላስቆረጠው። በመጨረሻ አንድ ድርጅት ወይም አንድ ሆቴል የሱን ስራ ተቀብሎት አብረን እንስራ በማለት ተቀበለው ማለት። ስለዚህ እሱ ይዞት የመጣውን የተለያዩ ቅመማ ቅመሞች በመጠቀም ከዛ ሆቴል ጋር አብረን እንስራ በማለት ስራቸውን መስራት ጀመሩ። በመጨረሻም ከነሱ ጋር ያለው ስምምነት በመጨረስ ወይም የሱን ቦን በመጨረስ አዲስ ኢምፓየር ወይም የዛሬውን በቢሊየን የሚቆጠሩ የስራ ዕድል የፈጠረውን የኬኤፍሲ ድርጅት መስራች ሆኖ ተገኘ። ስለዚህ ይህ ሰውዬ በጣም ታታሪና
ተስፋ ማስቆረጥን ከሱ መማር እንችላለን። ስለዚህ ኮሎኔል ሳንደርስ በ88 ዓመቱ ሞተ። ነገር ግን በቢሊየን የሚቆጠር የቢዝነስ ኢምፓየር ወይም የሰዎችን የመቅጠር ድርጅት አቋቁሞ ከዚህ ዓለም በሞት ተለየ። ከዚህ ታሪክ የምንማረው ነገር በህይወታችን መቼም ቢሆን ተስፋ መቁረጥ የለብን። ስለዚህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።